የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል በወቅታዊ ሁኔታ ላይ ለመወያየት ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር አስቸኳይ ቀጠሮ እንዲሰጣቸው በይፋ ጠየቁ። ይህ የሁለቱ አንጋፋ የኦሮሞ ተቃዋሚ ፓርቲዎች ጥያቄ የመጣው በክልሉ ለዓመታት ከቀጠለው የጸጥታ ቀውስ፣ ግጭትና አለመረጋጋት ጋር በተያያዘ ነው። በተለይ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት በመንግስት ሸኔ ተብሎ በሚጠራው መካከል በሚደረገው ጦርነት ምክንያት የዜጎች ሞት፣ መፈናቀልና የኢኮኖሚ ውድመት እየደረሰ ባለበት ወቅት መሆኑ የጥያቄውን አሳሳቢነት ይጨምራል። ሁለቱ ፓርቲዎች ባወጡት ተመሳሳይ ይዘት ባለው ደብዳቤ የውይይት ዋና አጀንዳ በኦሮሚያና በኦሮሞ ሕዝብ ጉዳይ ላይ ያተኮረ መሆኑን ገልጿል። ለፕሬዝዳንት ሽመልስ አብዲሳ ጽህፈት ቤት በቀረበው ደብዳቤ ላይ እኛ ስማችንና ፍርማችን ከታች የተጠቀሰው በኦሮሚያና በኦሮሞ ውስጥ ስላለው ሁኔታ ከፕሬዝዳንቱ ጋር ለመወያየት ስለምንፈልግ ቀጠሮ እንዲሰጠን እንጠይቃለን የሚል ይዘት እንዳለው ተገልጿል። ደብዳቤውን የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲናና የኦነግ ሊቀመንበር አቶ ዳዊት ኢብሳ በጋራ የፈረሙበት መሆኑ ታውቋል። የኦነግና የኦፌኮ ውይይት ጥያቄ በፌዴራል መንግስትና በኦሮሞ ነጻነት ሰራዊት ኦነግ ሸኔ መካከል በታንዛኒያ ሲካሄድ የነበረው የሰላም ድርድር ያለ ስምምነት ከተቋረጠ በኋላ መምጣቱ ትኩረቱን ስቧል። ገዢው ፓርቲ ብልጽግና ከታጣቂ ቡድን ጋር ያደረገው ድርድር ባለመሳካቱ በህጋዊ መንገድ የሚንቀሳቀሱት እነዚህ ተቃዋሚ ፓርቲዎች በክልሉ ለተፈጠረው የጸጥታ የፖለቲካና ኢኮኖሚ ቀውስ መፍትሄ ለመፈለግ በሚደረግ ፖለቲካዊ ውይይት ላይ ለመሳተፍ ፍላጎት ማሳየታቸውን የሚያመለክት ነው ተብሏል። የኦሮሚያ ክልላዊ መንግስት ለዚህ የውይይት ጥያቄ ምን ምላሽ እንደሚሰጥ እስካሁን የታወቀ ነገር የለም። ሌላኛው መረጃ ኦብነግ አዲስ የትግል ስትራቴጂ መንደፉን አስታወቀ። በዶክተር አብዱራህማን ማህዲ የሚመራውን የኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ በኢትዮጵያ በሶማሌ ክልል ጉዳዮች አስቸኳይ የማዕከላዊ ኮሚቴ ስብሰባ ማድረጉን አስታወቀ። በጉዳዩ ላይ ሰፊ ውይይት ካደረገ በኋላም የኢትዮጵያ መንግስት በ2018 የተደረገውን የሰላም ስምምነት መጣሱን፣ በስምምነቱ ቃል የተገቡ ጉዳዮች አለመፈጸማቸውን፣ ለሰላማዊ የፖለቲካ ትግል ምቹ ሁኔታ አለመፍጠሩንና በአባላቱ ላይ ማስፈራራት እየተፈጸመ መሆኑን ኮሚቴው አምኖበታል ያለው መግለጫው፣ በመሆኑም አዲስ የትግል ስትራቴጂ ፍኖተ ካርታ ማጽደቁን አስታውቋል። በዚህ መሰረት ኦብነግ እንደ አዲስ መዋቅሮችን እንደሚያጠናክርና በክልል ውስጥ ምልመላዎችን በስፋት እንደሚያከናውን ገልጾ በመላው ዓለም የሚገኙ ከ60 በላይ ዲያስፖራ ቻፕተሮችን እንደገና እንደሚያደራጅም ገልጿል። በዲፕሎማሲው መስክ ከሚመለከታቸው ዓለም አቀፍና ቀጠናዊ ተቋማት ጋር በመገናኘት የ2018 የሰላም ስምምነት ተጥሶ በሶማሊያ ማህበረሰብ ላይ የሚደርሰውን የመብት ጥሰት እንደሚያሳውቅም አስታውቋል። በኢትዮጵያ ውስጥ ለሚገኙ ለሁሉም የተጨቆኑ ብሔሮች ማዕከላዊ ኮሚቴ አጋርነቱን መግለጹን የጠቀሰው መግለጫው የጋራ ዓላማ ካላቸው ሌሎች ብሔር ታጋዮች ጋር ለመተባበር ዝግጁ መሆኑንም ይፋ አድርጓል። እንግዲህ አጠቃላይ በዋናነት ኦፌኮና አጠቃላይ ደግሞ ኦብነግ ማለት ያው የኦጋዴን ነው። ከዚህ በፊት እንግዲህ ለረጅም ዓመታት ማለትም ነው ወደ ኦሮሚያው ቅድሚያ የወጡት መረጃዎችን በማስመልከት እስካሁን ድረስ እንግዲህ የኦሮሚያ ውስጥ ሰላምና ጸጥታ የለም። የኦሮሞ ማህበረሰብ በከፍተኛ ሁኔታ ስቃይና እንግልት የተለያዩ ብሔረሰቦችንም ከዚህ በፊት ግድያ፣ የተለያዩ ነገሮች ሲደርሱባቸው በተለይ ለአማራ ተወላጆች ከፍተኛ ስቃይና እንግልት በወለጋ ምድር ሲደርስ ነበረ። እየታቀደው ሁላ የብሔር ግጭትን ወደ ብሔር ግጭት ዞሮ መንግስትን ለመገልበጥ ነበረ እየታቀደው። የሁላ ክፋት ለህዝብ ታገልን በሚሉት ሰዎች ስም ቁማር እንደሆነ፣ ፖለቲካው ቁማር እንደሆነ ጀምርም በርካቶችን ያሳዘነ ክስተት፣ በሁለቱም በኩል እየሞተ ያለው ወገን እንደሆነ በጣም ልብ የሚሰብር ስር ያለው ንጹህ ማህበረሰብ ምንም ያልታጠቀው ሲገደሉና ሲፈናቀሉ በብዛት ሲሰቃይ ተስተውሏል። ኦሮሞም መኖር አልቻለም። አርሶ መኖር እንዳልቻለ ከፍተኛ ስቃይና እንግልት፣ አካባቢውን ጥሎ መሰደድ፣ ማሳውን ጥሎ እየተሰደደ ኑሮ በጣም ከብዶታል። ከዛም የተነሳ ያን በማስመልከት አስቸኳይ ውይይት እንደሚያስፈልግ ጀምረም ምሁር የተባለው ለገዛ ህዝቡ እንግዲህ ሰላም ካላመጣ ምኑን በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። እንደምታወቀው እንግዲህ የታንዛኒያው ድርድር የመንግስትና የኦነግ ሸኔ ድርድር እንዳልተሳካ የሚታወቁት ነው። ምክንያቱም ስልጣን ጠይቋል። ከባባድ ጥያቄዎች ለመንግስት መመለስ በጣም አስቸጋሪ የሆኑ ጥያቄዎች ተጠይቋል የሚል ነበረ። በሰዓቱ ድርድሩ ያልተሳካው ጃለመሮ ወይም ኩምሳ ድርባ የኦነግ ሸኔ የጫካው ዋና መሪ በማለት በሰዓቱ እንዴት እንደሆነ ወደ ታንዛኒያ እንዳቀናና ዳሬ ሰላም ላይ በተካሄደ ውይይት ላይ እንዳልተሳካ ጀመረም ድርድሩ። ከፊል በኋላ ደግሞ የኦሮሞ
ታጋይ ቡድኖች ወደ መንግስት መቀላቀላቸው በይፋ የታወቁት መረጃዎች ናቸው። መንግስት ጋር በመነጋገርና በመወያየት ወደ ሰላማዊ መንገድ መጥቷል በማለት ነው በርካቶቹም ሀሳባቸውን ሲያንጸባርቁም የተስተዋለው። ታዲያ በዚህ ዙሪያ አጠቃላይ ያን በማስመልከትም በዚህ ጉዳይ እንዴት ሆነ፣ በዋናነትስ አቋሙን እንዴት ቀየሩ በማለትም ሀሳብ ሲያነሱ ነበር። ልክ እንደዚሁ ደግሞ ወደ ሰላማዊ መንገድ ሌሎች እንዲመጡም ነው በርካቶቹ ጋር ጥሪ እየቀረበ ያለው። አጠቃላይ ያን በማስመልከትም እንግዲህ በዚሁ በግንባር በነበረው ጉዳይ ዙሪያ ነገሮች መስተካከል እንዳለባቸው፣ በሰላማዊ መንገድ ጦርነቱ መቆም እንዳለበት ጭምርም እንደሆነም ነው። ሌላው እንግዲህ ኦብነግ ነው። ከዚህ በፊት ኦብነግ ማለት የኦሮሞ ሳይሆን ብዙ ሰዎች ይምታቱባቸዋል። ኦብነግ ማለት ኦጋደን ነው። ኦጋደን ማለት ያው ሶማሌ ክልል አፋርን ይዞ ከዚህ በፊትም ለመገንጠል የተሞከረ ኃይል ነው። ከዚህ በፊት ደግሞ ሶማሊያ ራሱ እስከዛ ወረራ መፈጸሙ የካራ ማራ ጦርነት ኢትዮጵያ ግዛት የማስለቀቅ ስራ ነበረ የተከናወነው። ታዲያ ተደጋጋሚ የፖለቲካ ጥያቄ የማያልቅ እንቆቅልሽ ኢትዮጵያ ውስጥ እርስ በርስ አንድ ቦታ ካብ ስሏል ሲባል አንድ ቦታ ነው ራስ መታት የምነሳው። ከማንኛውም ከምታገለው ትጥቅ ትግል ጋር እታገላለሁ እያለ ነው። ይህ ምናልባት ሀገሪቷን ለመገነጣጠል የሚካሄድበት ከባድ ስትራቴጂ እንደሆነ ጀምረም ሶማሊያ እንግዲህ በጣም ኢትዮጵያ ውስጥ ያሉትን ግዛቶች ገንጥላ ለመውሰድ ፍላጎት አላት። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሶማሊላንድ በዋናነትም ወደዛ ወደብ ጉዳይ ዙሪያ የሚሄዱት። ኢትዮጵያን እንግዲህ አጎራባች የሆኑት ሀገራቶች ሰላሟን አይፈልጉም፣ ያለውን የኢትዮጵያ መሬትም ይዞ ለመውጣትም ነው የሚፈለገው በማለትም በርካቶቹም ሀሳባቸውን እየገለጹ ነው። በተለይ እነዚህ ሰዎች ኢትዮጵያ ውስጥ እንዴት ሊንቀሳቀሱ ቻሉ? እነዚህ ሰዎች የመገንጠል አላማ ይዘው ነው የሚንቀሳቀሱት በማለትም በርካቶቹ ሀሳባቸውን ሲያነሱ፣ ሌሎች ደግሞ አይደለም የኦጋደን ህዝብን ነጻነትና ሰላም መብቱን ማስከበር ስለሚፈልጉ ነው የሚሉም ሀሳቦችም አልጠፉም። በ2018 እንደ አውሮፓውያን አቆጣጠር ወይም በ2010 በኢትዮጵያ አቆጣጠር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ነገሮችን ብዙዎችን ለማስተካከል ሞክሮ ነበር፣ ወደ ሰላማዊ ነገር ለማምጣት ሞክሮ ነበር። እስካሁን ግን እንዳልተሳካና ያን ጉዳይን በማስመልከት እስካሁን ያ ነገር ለጊዜው ለ7 ዓመታት ዝምታ በመረጥ አሁን ደግሞ ዳግም እንደ አዲስ የኦብነግ ትግል በማለትም መግለጫ መሰጠቱ በርካቶችን ያነጋገረና ያስጠየቀ ክስተት ሆኗል። ከማንኛውም ኃይል ጋር ሰራለሁ ማለት ይህ ማለት በጣም ከባድ የሆነ አካሄድ ነው በማለትም ነው ሌሎችም ሀሳባቸውን እየገለጹ ያሉት። እንዴት ነው ነገሩ በማለትም በርካቶቹ አስተያየታቸውን እያስቀመጡ እንደሚገኙ ጀመረም ነው። ይህ ነገር እንዴት ነው አካሄዱ? ወዴት ነው? አላማውስ ምንድን ነው? ምን አይነት ነገር ነው በማለትም በርካቶቹ ሀሳባቸውን ሲያጋሩ ተስተውሏል። በተደጋጋሚ እንግዲህ እየወጡ ያሉት መረጃዎችን በማስመልከትም አዲስ መረጃዎችን በማስመልከት ምንድን ነው የተሰሙት የሚሉትን መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ ዕለታዊ መረጃዎችን በማስመልከት ይዤላችሁ የመጣሁት። አጠቃላይ እንግዲህ ከዕለቱ መረጃዎች ጋር በዋናነት አብሬያቸው ቆዩ። ቻናላችን ጋር አብሬያቸው ቆዩት። ይህንን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ የኢትዮጵያ ዜና ቻናል ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። ሰላም ቆዩልኝ።